ሱብሓነል ኻሊቅ ምን አለ? ያ አዩሃል ሙደሲር አለ። አንተ የተሸፈንክ አንተ ከባባድን ነገር የተሸከምክ ሙደሲር። አንድ ሰው ሙቀትን ፍለጋ ነው። ረሱል አለይሂ ሰላቱ ወሰላም الحيራ በነበሩበት ሰዓት ላይ እየፈለጉት ቀርቶ ነበር። ከዛ አንድ ቀን ከዛ ሲወጡ መሐመድ የሚል ሰሙ ድምጽ አለይሂ አፍደሉ ሰላቱ ወሰላም። በቀኝ በፊት ለፊት ዞርኳል፣ ወደ ኋላ አየኋሉ፣ የለም አሉ። ከዛ ቀና ሲሉ ሙሉውን ሸፍኖት ሰማዩን አላህ Subhanahu Wa Ta'ala ቁርአን ላይ ተናግሯል። ወለቀድ ረአሁ بالافق الاعلى ብሏል። ጅብሪል አለይሂ ሰላም ወንበሩ ላይ ቁጭ ብሎ አዩት። እዛ ሂራ ውስጥ ያናገራቸው ማለት። ከዛ ቤት ሄደው ደሲሩኒ ያሉ ረሱል አለይሂ ሰላቱ ወሰላም። እንደውም ሌላ ሪዋያ ላይ ውሃ ቀዝቃዛ ውሃ ድፉብኛሉ። ከእንደገና ደግሞ ተሰብስበው እነዚህ የቁረይሾች ስም እናውጣለት ምን እንበለው፣ ለምን የሚመጡ ሰዎች ከዓባው ጋር ጣዖታቸውን ለማምለክ የሚመጡ ሰዎች ስለሱ ምን ትላላችሁ እያሉ እየጠየቁ ነው ብሎ ሲሉ ስም ተመካከሩና ይሄ ወሊድ ኢብኑ ሙጊራ ሶስቱን ያዙ። አቡ ጀህል፣ አቡ ለሃብ እና ወሊድ ኢብኑ ሙጊራ በእድሜ ከነሱ ይበልጣል። ከዛ ቆይ ስማሉና ይሄ ሲህር አሉ፣ ድግምት ነው አሉ፣ ቃሉን ማለት ነው። በዛ ተስማማ። ማን ነው ይሄንን ስም ያወጣው? እሱ በጣም ጠማማ ነው፣ ፖለቲካዊ ነው፣ የፖለቲካ ሰው ነው ወሊድ ኢብኑ ሙጊራ ማለት ነው። ኦኬ። አቡ ጀህል ስማርት ሰው ነበር። እስልምናን ያልተቀበለው አይ ይሄ ሃይማኖት አንድ የኛ ኔሽን የበላይ ስለሆነ የኛ ዘራችን የበላይ ስለሆነ ሁሉንም ዘር እኩል ያረጋል፣ ስለዚህ አልፈልግም ብሎ ነው እስልምናን ያልተቀበለው። ሁለት ደግሞ ባሪያንና ባለስልጣንን እኩል ያደርጋል። እስልምና እንደዛ ነው። ሰው የሚለየው በተቅዋው ብቻ ነው አለ። ከእንደገና ከፋፈለን አለ። እነሱ የራሳቸውን ብቻ ከፍ አድርገው ነው ማየት የሚፈልጉት ማለት ነው። በዛ ነው ያልተቀበለው። ይሄ ደግሞ አቡ ለሃብ ደግሞ ከተሰበሰበ ብር ላይ ለመካ ለዛ ለእንትን ከተሰበሰበ ብር ላይ ሁሉ ይሰረቀ ነው። አላህ Subhanahu Wa Ta'ala ተበት የዳ አቢ ለሃብ ወተብ ማ አግና عنه ማለሁ ማ ከሰብ ያለው ማለት ነው። እና አላህ Subhanahu Wa Ta'ala እነሱ በተነጋገሩበት ጊዜ ሳሂር ብለው ሲሏቸው ረሱል አለይሂ ሰላቱ ሰላም ከፋቸው። ሁሉም ተቀባበሉት። ይሄንን ብቻቸውን ናቸው። አንድ ማሰብ ያለባችሁ አንድ ቦታ ላይ ሆናችሁ ሁሉም ሰው እናንተ ላይ ሲረባረብ ከባድ ነው። ረሱል አለይሂ ሰላቱ ሰላም ገብተው ተሸፍነዋል። በዛ ሰዓት ጅብሪል አለይሂ ሰላም መጥቶ ቁም አላቸው። ሙደሲር የሚለው የወረደው ማለት ነው። ከአምስቱ ሱራዎች መሃል ሁለተኛ ነው የሚባል አለ፣ ሶስተኛ ነው የሚባል አለ፣ አንዱ መሃል ነው። እሺ ከአምስቱ መጀመሪያ ከወረዱት ማለት ነው። ይቅራ ሱረቱል አለቅ፣ ሱረቱል ሙደሲር፣ ሱረቱል ሙዘሚል እና ደግሞ ቀለም፣ ሱረቱል ቀለም፣ ፋቲሃ ማለት ነው። እሺ አላህ Subhanahu Wa Ta'ala ምን አለ? ያ አዩሃል ሙደሲር። ያ የሚለው ሐርፈ ኒዳ ነው። ጥሪው ደግሞ ከውዴታ ጋር ነው፣ ከራህመት ጋር ከእዝነት ጋር እሳቸው ካለው ውዴታ Subhanahu Wa Ta'ala የተሸፈንክ ቁም ፈአንዚር ተነሰና አስጠንቅቅ። እየመጣ ስላለው ስለ ቂያማ ቀን ሒሳብ ስላለ የሰው ልጅ ድንበር ማለፍ እንደሌለበት የሰውን ሐቅ መጠበቅ እንዳለበት አላህን Subhanahu Wa Ta'ala በብቸኝነት ማምለክ እንዳለበት አላህን Subhanahu Wa Ta'ala ሊፈራ እንደሚገባ አንድ ፍርድ ቤት ስትገቡ ፍርድን ይፈራል የሰው ልጅ። ፍርድ ቤት ውስጥ ምን ይፈረድብኛል ብሎ የሰማይ የምድር ባለቤት ደግሞ ያስቀመጠው ህግጋቶች አሉ። ያንን ህግጋት ለህዝብ ያስተላልፋሉ ማለት ነው መልእክተኛ አለይሂ አፍደሉ ሰላቱ ወሰላም። ወረበከ ፈከብር፣ ጌታህን ደግሞ ተክቢር አድርግ፣ የበላይ መሆኑን ግለጽ። አላሁ አክበር። ሶላት ስንቆም አላሁ አክበር እንላለን። ምን ኩል ሸይ አክበር Subhanahu Wa Ta'ala፣ ከሁሉ ነገር በላይ አክበር ነው የኛ ጌታ ረቡል ዒዛ ጀለ ጀላሉሁ Subhanahu Wa Ta'ala። ስራችን ላይ ሁዋ አክበር። ስራችሁ ላይ ብዙ ድንበር የሚያሳልፉ ነገሮች ሊገጥማችሁ ይችላሉ። አላሁ አክበር። በምንኖረው ኑሮ ላይ በሙሉ አላሁ አክበር። ከልጆቻችሁ ጋር ከባል ጋር ከሚስት ጋር ብዙ አይነት ሲቹዌሽን ይገጥማል። ከዚህ ሁላ ነገር ማልፍ የምችለው እኔ ጌታዬ አክበር የሆነውን ጌታ ሲይዝ ነው Subhanahu Wa Ta'ala። ዳዕዋ በሚደረግበት ጊዜ ስለከሌ ስላይሆን ስለ አላህ Subhanahu Wa Ta'ala አክበር። ያንን ደግሞ አላሁ አክበር የሚለውን ደግሞ እየተገበሩ እየሰሩ ያሉትን ሰዎች ጀዛቸውን አላህ ይክፈላቸው ይባላል። ሱብሃንአላህ። ስለማንም ለመናገር አይደለም፣ ስለ አላህ Subhanahu Wa Ta'ala። ዳዕዋ ራሱን የቻለ ሚሽን ስለሆነ ወثيابك فطهر፣ ልብስህን ደግሞ አጽዳ። አንድ ልብስ አይደለም በተደጋጋሚ ثيابك فطهر፣ በተደጋጋሚ አጽዳ። ይሄንን ሙፈሲሮቹ ሲናገሩ ቀልብንም ነው ብለዋል። ረሱል አለይሂ ሰላቱ ሰላም እየወጡ ዳዕዋ በሚያረጉበት ጊዜ የማይወረወርባቸው ነገር የለም። ቆሻሻም ይወረወርባቸዋል፣ ቆሻሻ ንግግርም ይወረወርባቸዋል። የማይባሉት ነገር የለም። ያ በሚሆንበት ጊዜ ደግሞ ቀልብ ያማል። እናንተ የሆነ ቦታ ላይ ሄዳችሁ የሆነ ነገር ልታረጉ የሆነ ሰው ቆሻሻ ንግግር ተናገራችሁ፣ ያ ነገር ውስጣችሁ ይቀመጣል፣ ያማል። ቀልብህንም አጽዳ። ዑመር ረዲየላሁ ተዓላ ዐንሁ የት ነበረ? ከዛ ግን ወዴት ሆነ?
አሸረተል ሙበሽራ ውስጥ ገባ። ስለዚህ ዳዕዋ በሚደረግበት ጊዜ ብዙ አይነት ነገሮች እናንተ ላይ ይወረወራል። ብዙ አይነት አስተሳሰብ ያለው ሰው በራሱ በሚያስበው መልኩ ሊያያችሁ ይችላል። በሚናገሯችሁ ጊዜ ግን ጥላቻ ሐቅድ ነገርን ቀልብ ላይ ያያዝም ማጽዳት ነው። አጽዳ። ለምን የዳዕዋ ሰው ከሆነ አላህ Subhanahu Wa Ta'ala ዳዕዋ የሚያደርጉትን ሰዎች በሙሉ በዚህ ውስጥ ይናገራል። ረቡል ዒዛ ጀለ ጀላሉ ዳዕዋ ራሱን የቻለ ሚሽን ስለሆነ ከሶላት ቀጥሎ ነው ስለ ዳዕዋ ያመጣው። ቁም الليل الا قليلا ካለ በኋላ ነው አላህ Subhanahu Wa Ta'ala ቁም ፈአንዚር ያለው። ሱረቱል ሙዘሚል ከዛ ደግሞ ሱረቱል ሙደቲር የሚመጣው አያችሁ ከሶላት ጋር ይገናኛል። እከሌ አለ እከሌ የለም ብላችሁ አይደለም የምትሰግዱት። ፈርድ ነው ትሰግዳላችሁ። ኦኬ አላህ Subhanahu Wa Ta'ala የሱ ያወረደው ቁርአን ለህዝብ እንዲዳረስ አዟል። ረቡል ዒዛ ዝም ብለን እንድናስቀምጠው አይደለም። ያን በመታረጉበት ጊዜ 2 ሰው ሊያዳምጣችሁ ይችላል፣ 3 ሰው ሊያዳምጣችሁ ይችላል፣ 10 ሰው ሊያዳምጣችሁ ይችላል። መናገር ብቻ ነው ከናንተ የሚጠበቀው ያወቃችሁትን። ከዛስ ያ በሚሆንበት ጊዜ ሰዎች የሚወረውሩት ነገር አለ። በሚወረውሩበት ጊዜ ምንድነው ልታረጉ የሚገባው? ቀልብን ማጽዳት። እንካ ሰላምቴ ተመላለሱ አላለም አላህ Subhanahu Wa Ta'ala وإذا خاطبهم الجاهلون قالوا سلاما ያለው وعباد الرحمن ብሎ የአርራህማን ባሮች الذين يمشون على الارض هونا ምድር ላይ ሲሄዱ ሀምብል ናቸው። وإذا خاطبهم الجاهلون መጥፎ ንግግር ቆሻሻ ንግግር ሲናገሯቸው ጃሂሎች ሲያጋጥሟቸው قالوا سلاما ሃየ والذين يبيتون لربهم على كذا الله سبحانه وتعالى سجدا وقياما ለጌታቸው የሚቆሙ ናቸው። ለሊት እዚህ ውስጥ ያላችሁ ለሊት የምትቆሙ ካላችሁ መታደል ነው። አልহামዱሊላህ ረብል ዓለሚን አላህ ይጨምርላችሁ Subhanahu Wa Ta'ala። አላህ ሲናገር ምርጥ ባሮቹን ምሳሌ ሲናገር ማለት ነው። እዚህ ጋር ወቲያበከ ፈጣሂር ቀልብህን ማጽዳ ነው። ወሩጅዝ ፈህጁር መጥፎን ነገር ደግሞ ርቀህ ሂድ። ሩጅዝ ማለት ሪጅዝና ሩጅዝ ይባላል በቁርአን ውስጥ ሁለት ቦታ ላይ ሌላም ቦታ ላይ አላህ Subhanahu Wa Ta'ala ተናግሯል። አንድ ቅጣት አለ። መጥፎን ስራ የሚሰሩ ሰዎች ቅጣት ውስጥ መግባታቸው አይቀርም ከተውበት ካደረጉ በስተቀር። ሪጅስ የሚባል ቆሻሻ ስራዎች ያሉባቸው ቦታዎች አሉ። እዚህ ሶሻል ሚዲያ ላይ በጣም የሚዘገንኑ ነገሮች ያሉባቸው ቦታዎች አሉ። እንደዛ አይነት ቦታ ላይ ልትኖሩ አይገባም። እዛ ቦታ ላይ ገብተህ አይደለም ዳዕዋ የምታረገው። ምክንያቱም እዛ ጋር የተቀመጡ ሰዎች የሚወረውሩት ቃላት የሚናገሩት ንግግር እስልምናንም የሚያዋርድ ይሆናል። አላህ ይጠብቀን Subhanahu Wa Ta'ala። ያ በሚሆንበት ጊዜ ዲንህ ነው የምታረዋርደው፣ ራስህ ነው የምትዋረደው። ወሩጅዛ ፈህጁር አለ አላህ Subhanahu Wa Ta'ala። ቆሻሻን ነገር ርቀህ ሂድ። ሂጅራ ታውቃላችሁ አይደል? ሂጅራ ሲኬድ ሂጅራ ወሩጅዛ ፈህጁር ወላ ተምኑን ተስተክቲር አለ አላህ Subhanahu Wa Ta'ala። ወላ ተምኑን ተስተክቲር። ይሄ አያ ብዙ ማዕና አለው፣ ሰፊ ነው ማዕና። አንድ ነገር ፌቨር አታርግ። ለምን ከሰው ኤክስፔክት ብዙን ነገር ፈልገ ብዙን ነገሮች እንዲሰጡ ይሄን አድርጌ ይሄን ያረጉልኛል ብለህ አታርግ። ወላ ተምኑን ተስተክቲር። ከእንደገና ደግሞ ከት እንዳታረግ ዊክ እንዳትሆን። ዳዕዋ ላይ ነው ያለው፣ የሚናገሩ ነገሮች አሉ፣ እንዳትደክም። የምትጓዘውን ጉዞ ብዙ ነገር ሰርቻለሁ ይሄን ሁላ ነገር ስላረኩኝ በቃኝ ብለህ ከት እንዳታረግ። ወላ ተምኑን ተስተክቲር። ደካማ እንዳትሆን በሚወረወሩት በሚናገሩት ንግግር በቃኝ ብለህ ከታርገህ እንዳታቆም ዳዕዋህን። ወላ ተምኑን ተስተክቲር። ከእንደገና ደግሞ ኤክስፔክት ከሰው አድርገህ ኦኬ አንድ ነገር ስታረግ ይሄን እንዲያደርጉልኝ ይሄን እንዲሰሩልኝ እንዳታረግ። ለአላህና ለአላህ ብቻ ብለህ Subhanahu Wa Ta'ala ጉዞህን ቀጥል፣ እንዳትደክም እንዳታቋርጥ። ወሊረቢከ ፈስቢር። ያ ደግሞ በሚሆንበት ጊዜ ላይ ብዙ ነገሮች ይመጡብሃል። ሚቀየማችሁ ሰው አለ። ለምን ይሄንን ለኔ ያላደረገም ለምን ይሄን አላደረገልኝም? አላህ Subhanahu Wa Ta'ala የሚሰጣችሁ ነገር አለ። አንድ ሰው ዳዕዋ ላይ በሚሆንበት ጊዜ ህይወቱን በሚያሳልፍበት ጊዜ አላህ Subhanahu Wa Ta'ala የራሱ አሰራር አለው የሚሰራው። ያ በሚሆንበት ጊዜ አቅማችሁ የሚችለውን ነው የምታረጉት። ሁሉም ቦታ ላይ መሆን አትችሉም። ሁሉንም ነገር ማድረግ አትችሉም። ያ በሚሆንበት ጊዜ ደግሞ በእናንተ ላይ የሚወረወሩ ቃላቶች አሉ። ያ ሲሆን ተው አላህ ያውቃል Subhanahu Wa Ta'ala ያለህበትን። አላህ ይኮ ረቡል ዒዛ ምንም አላስቀረም ቁርአን ላይ እህቶች ወንድሞች። ወሊረቢካ ለጌታ ስትል ይሄ ብቻ አያ ሜልት ያረጋል ቀልብን። ምክንያቱም ለአላህ ብለህ ታገስ ማለት ቀላል ነገር አይደለም። ለጌታ ብለህ ወሊረቢካ ለፈጠረ ረብ ማለት ምንድነው? የሰራህ እሱ ነው። አይንህን ያስቀመጠልህ እሱ ነው። እንድትናገር ያረጋህ እሱ ነው። ዳዕዋውንም እንድታረግ ያገራልህ እሱ ነው። አንድ ሰው ኸይር ስራ ላይ ራሳችሁን ስታገኙ ማለት ነው ወላሂ አላሁ ረቡል ዒዛ ነው ለኛ ፌቨር ያደረገው ነው ልትሉ የምትችሉት። ሀብት ሰጣችሁ ከሀብታችሁ ላይ ትሰጣላችሁ አይደል? ወይ አላህዬ ምን አይነት ፌቨር አደረገልኝ እንድሰጥ አደረገኝ። ለምን አላህ Subhanahu Wa Ta'ala ቁርአን ላይ ይናገራል።
ስጡ እየተባሉ የማይሰጡ ሰዎች አሉ። ታይማችሁን ስጡ፣ ከገንዘባችሁ ስጡ፣ ካላችሁ ነገር ስጡ። ዳዕዋ ላይ ሆናችሁ አላህ ሱብሓነሁ ወተዓላ ቅቡልነትን ከሰጣችሁ አላህዬ ለኔ ፌቨር አረጋግኝ። ምድር ላይ ሰዎች እንኳን ባይቀበሏችሁ ረሱል አለይሂ ሰላቱ ሰላም መጀመሪያ ላይ አልተቀበሏቸውም ነበር። ይሄንን ለኔ ፌቨር አረገልኝ ነው። እኔ ለዲን ይሄን አድርጌ፣ እኔ ለኡማው ይሄንን አድርጌ፣ እኔ ይሄንን መስጊድ ሰርቼ፣ እኔ ይሄንን አድርጌ ላ የለም። ኦኬ እዚህ ውስጥ ያላችሁ በሙሉ እህቶች ወንድሞች ወሊረቢካ ለጌታ ስትል ፈስቢር ታገሳል። አላህዬ ሱብሓነሁ ወተዓላ አላሁ ረቡል ዒዛ ባሪያውን ለፈጠረህ ጌታ ስትል ታገስ ማለት ምን አይነት ውብ ንግግር ነው። ምንም ነገር ብትደረጉ ትችላላችሁ። ለማላ አላህ ስትሉ ሱብሓነሁ ወተዓላ ሐቅን ይዛችሁ እስከምትጓዙ ድረስ ወሊረቢካ ፈስቢር ፈኢዛ ኑቂረ ፊናቁር አለ አላህ ሱብሓነሁ ፈኢዛ ኑቂረ ጡሩምባው ፊናቁር በውስጡ በተነፋ ጊዜ የቂያማ ቀን ወሊረቢከ ፈስቢር ምን አይነት ውብ ንግግር ነው ከረቡል ዒዛ ጀለ ጀላሉሁ የኔ ጌታ ሱብሓነሁ ወተዓላ። ብዙ ነገር ይሉሃል፣ ብዙ ነገር ይመጣብሃል፣ ብዙ ነገር ያሰጣል። ረሱል አለይሂ ሰላቱ ሰላም ተው አሁን እናንተን እኛን ተው። የኛ ነብይ አለይሂ ሰላቱ ሰላም መላእክት እየመጣ ያናገራቸው ስንት ነገር ይሏቸው ነበር። ሱጁድ የወረዱበት ላይ ሊረግጣቸው ማለት ነው። ሊረግጣቸው ጅብሪል እንደዚህ አርጎ ጠብቆት ነበር። እንዲህ ሲል ህዝቦቹ አዩ። ዙሪያው ላይ የተሰበሰቡ ሰዎች እንዲህ ሲል ምን ሆነህ ነው እንዲህ ስትል ነበር? የሆነ ጉርጓር ተቆፍሮ ከዛ ውስጥ ሊጨመድደኝ ሊይዘኝ ነገር ነበር። የኛ ነብይ አለይሂ ሰላቱ ሰላም ብቻቸው። ዛሬ ላይ አንድ የሆነ ነገር ሲባል ሁላችንም ሆ እንላለን። ከሌታናካ ከተባለ ሆ እንላለን። እሳቸው ግን ብቻቸው ቢኡሚ ወአቢ። ከዛ ምን አለ ሱብሓነሁ ወተዓላ ፈኢዛ ኑቂረ ፊናቁር ፈዛሊከ የቂያማ ቀን ማለት ነው። ናቁር ይኸውላችሁ ነቀር ማለት ምን ማለት እንደሆነ ታውቃላችሁ? በፉስሐ አረበኛ ትርጉሙ ማለት ነው። ይሄ አሁን ተቆፍሮ ይሄ እንጨት ተቆፍሮ ፍርፍር ብሎ ይወድቃል አይደል? ያንን መልሳችሁ እኮ መመለስ አትችሉ ማለት ኤቭሪቲንግ እዚህ ምድር ላይ ያለው ማለት ነው። ሞዴሬተር የላችሁ? ኤቭሪቲንግ እዚህ ምድር ላይ ያለው ቁርአን ሲነገር ሱብሃንአላህ የማይመጡበት ቦታ የለም። ታፕ ኮፒ ሊንክ አድርጉ እህቶቼ ወንድሞቼ። ይኸውላችሁ ነቀር ማለት ፉስሐ አረበኛው ላይ ማለት ነው። ይሄ እንጨት አለ አይደል? እንጨቱ ሲፈረፈር ይሄ ፍርፋሪው ፍርፍር ብሎ ይወድቃል አይደል? ተመልሶ እንጨት መሆን ይችላል። ልክ እንዘዛ ያ ጡሩምባ በሚነፋበት ጊዜ ምድር ላይ ያለ ነገር በሙሉ ክራሽ ያደርጋል። ኤቭሪቲንግ ምንም ነገር እንደነበረው መመለስ አይችልም። ምንም ነገር ያቀናል። ፈኢዛ ኑቂረ ያ ጡሩምባው ፊናቁር በተነፋ ጊዜ በውስጡ በተነፋ ጊዜ ፈዛሊከ على الله سبحانه وتعالى فذلك يومئذ يوم عسير على رب العزة جل جلاله فذلك يومئذ يا كأنه عند سو يا كأنه كوي متعال بتبالو يا كأن يمتعال يا كأن منه يا كأن سيمتع بزان كأن يوم كأنه عسير بتأم كبادي هنا كرا على الله سبحانه وتعالى على الكافرين غير يسير በካህዲያኖች ላይ ኢዚ ያልሆነ ቀን ቀላል ያልሆነ ቀን فذلك يومئذ علي ያ ቀን ነው የውሙን ቀን ነው አሲር ከባድ ቀን አለ على الكافرين በካህዲያኖች ላይ غير يسير ኢዚ ያልሆነ ቀን ነው አለ አላህ Subhanahu Wa Ta'ala። ለኔም ለናንተም ኢዚ ቀን ያርግልን ያን ቀን። ለምን ሁሉም ኩሉ ነፍሴን የሚልበት ነው። ነፍሴ የሚልበት ነው። የምታጠባው እናት የምታጠባውን ህፃን ልጅ የሚሸብትበት ሱረቱል ሙዘሚል ላይ ምንድነው ያለው? አላህ Subhanahu Wa Ta'ala ذرني والمكذبين أولي النعمة ومهلهم قليلا على كذا إنا كنا سورة قل أوحي لا جبه مالنا قل أوحي لا مالنا الله سبحانه وتعالى زمن على ياك أنه ህፃናት የሚሸብቱበት يوم يجعل الولدان شيبان بمن بدنقاتي يوم يجعل الولدان شيبا الزيقة الله سبحانه وتعالى يا كأنه يوم عسير على الكافرين بكهاديانوች ላይ غير يسير ቁረይሾች አሉ ቁጭ ብለው ይሄንን ያዳምጣሉ ሲቀራ ይሄንን ይሰማሉ በደብ ብላችሁ ስሙ ቁጭ ብለው ያዳምጣሉ ይሄ ሲቀራ ይሰማሉ ያሾፋሉ በቁርአን ያላግጣሉ በቁርአን ዛሬ ላይ በቁርአን የሚያላግጡ ብዙ ሰዎች ታያላችሁ ላይቭ ላይ እንደውም አንዳንድ እህቶች ወንድሞች እንደውም አንዳንድ እህቶች ወንድሞች በደም እጃችሁን አሰሩሽ እህቶች ወንድሞች አንዳንድ እህቶች ወንድሞች እየገቡ ለነሱ ኤክስፕሌን ማድረግ ይፈልጋሉ
አይ እንደዚህ እኮ አይደለም አውቀው ነው ይሄንን የሚያደርጉት። ቁርአን ላይ ቁጭ ብለው ኢፍቲራእ ሲያደርጉ የሚውሉ ሰዎች አሉ። አላህ ይጠብቀን ሱብሃነሁ ወተዓላ። ከነሱ ጋር ፈላ ተቅዑዱ ማዐሁም ነው ያለው አላህ ሱብሃነሁ ወተዓላ። እንኳን አይደለም ገብታችሁ ኤክስፕሌን ልታደርጉ አብራችሁ እንዳትቀመጡ ሐታ ያኹዱ ፊ ሐዲሲን ገይሪ እስከሚይዙ ድረስ ሌላ ንግግር እንኳን አይደለም ገብታችሁ እንደዚህ ነው ብላችሁ ልትናገሩ ማለት። ውይይት በመታረጉበት ጊዜ ከሌሎች እምነት ተከታዮች ጋር ውይይት በመታረጉበት ጊዜ እህቶች ወንድሞች በደንብ አዳምጡ። ቁርአን ላይ ኢፍቲራ የሚያደርጉ መጥፎ ንግግር የሚናገሩ ከሆነ ማለት ነው ወይ እነሱን ሸኙ ወይ እናንተ ለቃችሁ ውጡ። ፈላ ተቅዑዱ ማዐሁም ያለው እኛን ነው፣ አብራችሁ እንዳትቀመጡ ያለው አላህ ጀለ ጀላሉሁ ሱብሃነሁ ወተዓላ። የሱ ቁርአን ላይ እስቲፍዛ ይክፈሩ ቢሃ ወይስተህዘኡ ቢሃ ፈላ ተቅዑዱ ማዐሁም እየካዱ በቁርአን እያሾፉ ብዙ ቦታ ላይ ታያላችሁ። ይሄ ሲሆን ማለት አላሁ ረቡል ዒዛ ቁርአን ላይ ነው ያለው ፈላ ተቅዑዱ ማዐሁም ኢነኩም ኢዘን ሚስሉሁም ያለው አብራችሁ ከተቀመጣችሁ እናንተም እንደነሱ ናችሁ። ኢነላህ አላህ ሱብሓነሁ ወተዓላ ጃሚዑል ሙናፊቂና ይሰበስባል ሙናፊቆችን ወልካፊሪና ከሃዲያኖችን አብሮ አረጋቸው ከሙናፊቅ ጋር ቀተታቸው ከነሱ ጋር የሚቀመጡትን ፊ ጀሃነመ ጀሚዓን ያለው ጀሃነም ውስጥ ሁሉንም አንድ ላይ ይሰበስባቸዋል አለ። ስለዚህ ስታዩ እንደዛ አይነት ነገር ማለት ነው በስርዓት የሚያነጋግሯችሁ ካሉ ጥሩ በመታወያዩ ጊዜ መጥፎ ንግግር እኔ አሁን ቁርአን ላይ ወይ የሆነ ነገር ላይ ካየሁ ብሎክ ነው ማድረገው። ምክንያቱም እኔ ጋር ነው የመጡት እነሱ ጋር ገብቻ አላዳመጥም። ስለ ቁርአን ነው እየተናገርኩ ያለሁት ወይ ሚዩት አደርጋለሁ። ገብቷችኋል አይደል? እንደዚህ አይነት ድንበር ኃላፊዎች አሉ። የምንማማረው ስለ ራሳችን ትምህርት ነው። ለምንድን ነው ክፉ ንግግር መተው የሚናገሩት? ቁርአን እንዳይሰማ የሚፈልጉ ሰዎች ስላሉ። ቁርአን ላይ አላህ ነግሮናል ሱብሃነሁ ወተዓላ። ይሄ ደግሞ ቁርአን ላይ የነገረን እስከ ቂያማ ቀን የሚቀጥል ነገር ነው። ቁርአን ፓወር አለው። እዚህ ውስጥ ላላችሁት በሙሉ በንጹህ ልብ ቁርአን አንድ ሰው ሲያዳምጥ ወይ ደግሞ ሲሰማ ራሱን ነው የሚያናግረው። እኔ ይሄንን ቁርአን ስቀራ ራሴን ነው የሚያናግረኝ። ያወቅነውን ደግሞ ማሳወቅ የቂያማ ቀን ቆመን እንጠየቃለን። ከዛ ምን አለ ሱብሃነሁ ወተዓላ ዘርኒ ተወኝ አለ ወመን ኸለቅቱ ወሒዳ የፈጠርኩትን ብቸኛ አድርጌ። አላሁ ረቡል ዒዛ ወሊድ ብኑ ሙጊራ እሱ ነው የመጨረሻ ስማርት የተባለው ሰውዬ ቁርአንን ሲሕር ነው ብሎ የተናገረው። አሹፉ ደግሞ ከተረዳ በኋላ ካወቀ በኋላ ስለ ቁርአን ኤክስፕሌን ካደረገ በኋላ ይሄ ዑልያ ነው አለ፣ ከባድ ንግግር ነው፣ የበላይ ነው አለ። ምንም ነገር ከሱ ስር ያለውን ክራሽ ያደርጋል አለ። ስለ ቁርአን በአንደበቱ ከመሰከረ በኋላ ማለት ነው። የተናገረው ንግግር አለ ዴይሊ ላይ ለቅላችኋለሁ። ከተናገረ በኋላ ከባድ ንግግር ነው። ይሄንን ነገር የሚያሸንፈው የለም ካለ በኋላ ከዛ ምን አለ ሲሕሩን ነው ያለው። እዚሁ ጋር ይነግረናል። ዘርኒ ተወኝ ወመን ኸለቅቱ ወሒዳ የፈጠርኩትን ብቸኛ አድርጌ። አንድ በእውቀቱ እዛ ቦታ ላይ ባለው ብቸኛ ነው። በጣም ገንዘብ ነበረው። አላህ ሱብሓነሁ ወተዓላ ነገሮችን አስተካክሎለታል። ወጀዐልቱ ለሁ አደረክሁለት ለሱ ማለን ገንዘብን እርዚቅን መምዱድ ማለት የተያያዘ ነው። የሱ የነበረው ሀብት ይላሉ ሲናገሩ ማለት ነው። ዑመርም ተናግሯል። የተያያዘ በየአገሩ አለ። ከእንደገና ደግሞ ከመካ እስከ መዲና ድረስ የሱ ሀብት አለ አሉ። ማለት መምዱድ የማይቋረጥ እርሻ ተዘርቶ ሲያበቀል ፍፍፍት ብሎ ብዙ ነበር የሚወጣለት አሉ። ሰመርም ላይ ዊንተርም ላይ አለው አሉ። እሱ ባዶ አይሆንም እንትኑ ማለት ነው። ይሄ የሱ ካዝናው የምግብ ማለት ነው። ወጀዐልቱ ለሁ ማለም መምዱዳ ወበኒነ ሹሁዳ አለ አላህ ሱብሓነሁ ወተዓላ። ገንዘብ እንደዛ ካርኩለት ወበኒነ ልጆችን ደግሞ ምን አረኩለት አለ ሹሁድ። አንድ ልጆቹ በሱ ቁጥጥር ውስጥ ናቸው። ሁለት ሾ ኦፍ ያረግባቸዋል በልጆቹ 7-10 ልጅ ነው ያለው የሚላለው ሁለት ቦታ ላይ የተነገረ ማለት ነው። ልጆች አሉት። ልጆቹ ነፃነት የላቸውም። እሱ ገንዘብ አለው አይደለም፣ ሀብት አለው አይደለም፣ ዕውቀትም አለው። በቃ ከኔ በላይ የሚናገር የለም ብሎ ነው የሚያስበው። ሽዕርም ከኔ በላይ የሚችል የለም፣ የጦርነት ግጥምም ከኔ በላይ የሚችል የለም፣ መንግስታቶችም ጋር ሲኬድ ከኔ በላይ መናገር የሚችል የለም የሚል ሰው ነው ወሊድ እብኑ ሙጊራ ማለት ነው። ልብ ብላችሁ ያዙ። ወጀዐልቱ ለሁ አደረኩለት ለሱ ማለም መምዱዳ ካለ በኋላ አላህ ሱብሓነሁ ወተዓላ ወበኒነ ሹሁዳ ልጆችን ደግሞ ፕራውድ የሚሆንባቸው ከእንደገና የሚመለከታቸው ሁሌ ወች የሚያረጋቸው በሱ ቁጥጥር ውስጥ የሆኑ ከእንደገና ደግሞ ቁረይሾችም ሁሉም የሚያያቸው የሆኑ ማለት ነው። አላህ ሱብሓነሁ ወተዓላ የሰጠውን ሲነግረን ነው። ለዚህ ሰው ለእያንዳንዳችን ያደረገልንን ኒዕማ ካልኩሌት አድርጉ። ይሄ ሰው በቁርአን ላይ ድንበር ያለፈ ነው። ይሄ ሰው የሚገርመው ነገር አላህ ሱብሓነሁ ወተዓላ ይሄን ቁርአን ካወረደ በኋላ ሀብቱም ንብረቱም ልጆቹም እንደውም ከልጆቹ የሰለማለ ባንክራፕት ሆኖ ነው የሞተው። ሲሞት አላሁ ረቡል ዒዛ ቁርአን ላይ ተሐዲ ያደረጉ ሰዎች ሸሃዳን ካልተቀበሉ መጥፎ ሁኔታ ላይ ነው የሚወድቁት። ከዛ ምን አለ ሱብሓነሁ ወተዓላ ወበኒነ ሹሁዳ ወመሀቱ ለሁ ተምሂዳ መሀቱ ለሁ ተምሂዳ ስትሬች አረኩለት አለ። ኢዚ አረኩለት አለ። ማረግን ኢዚ ማረግን
መዘርጋትን ዘረጋሁለታል አላህ Subhanahu Wa Ta'ala ወመሐቱ ለሁ ለሱ ተምሂዳ ቢዝነሱ ላይ እውቀቱ ላይ ባለው ነገር ላይ ይሄ ኮምፕሊኬትድ አልነበረም ኢዚ ነበረው ላይፉ የተመቻቸ ነበር ብቸኛ ነው ብያቸዋለሁ በእውቀቱ ብቸኛ ነው ከእንደገና ደግሞ ብቻውን ነበር የሚቀመጠው ማ ወሊድ ኢብኑ ሙጊራ እሺ ወመሐቱ ለሁ ተምሂዳ ከዛ ምን አለ አላህ Subhanahu Wa Ta'ala ثم يطمع ان ازيد ከዛ ደግሞ ከጀለን ፈለገን እንድጨምርለት አለ አላህ Subhanahu Wa Ta'ala ثم ከዛ يطمع ተመኘ ጓጓ አን አዚድ ጠማዕ ውስጥ ገባ እንድጨምርለት አለ ከላ አለ አላህ Subhanahu Wa Ta'ala ይሄን ሁላ ያደረገለትን ነገር ከተናገረ በኋላ እኔ እያለ ነው አላህ Subhanahu Wa Ta'ala እየተናገረ ያለው ገንዘቡንም የሰጠሁት እኔ ልጆቹንም የሰጠሁት እኔ አላህ Subhanahu Wa Ta'ala ያደረገለትን ነገር ለምንድን ነው ስለ አንድ ሰው ሊብሎ የተናገረው አላህ Subhanahu Wa Ta'ala የዚህ ቢጤ ሰዎች በየኔሽኑ በየአገሩ አሉ ቁርአን ላይ ፍትራ የሚያደርጉ በሁሉም አገር ላይ አሉ አላህ Subhanahu Wa Ta'ala የሱ ንግግር ላይ ታዲ ያረጋን ሪስፖንድ ሲያረግ ስለ አንድ ሰው ብቻ እየተናገረ አይደለም እዛ ውስጥ ያሉ ሰዎች በሙሉ ይገባሉ መልካም ባሮቹን ስለ አንድ ባሪያው ሲናገር እንደዛ አይነት ስራ ስለሚሰሩት በሙሉ ስለ ነብዩላህ ሙሳ አለይሂ ሰላም ሲናገር ምንድነው ያለው فلما بلغ اشده واستوى አለ በደረሰ ጊዜ ወጣትን ጉልበትን استوى ጠንካራ በሆነ ጊዜ አፕራይት በሆነ ጊዜ አተይናሁ ሕክማ ወዕልመን አለ ሰጣነው ሕክማንና ጥበብንና ዒልምን ሰጣነው ዕውቀትን አለ وكذلك نجزي المحسنين አለ ልክ እንደዛው መልካሞችን እንመነዳቸዋለን አለ አላህ Subhanahu Wa Ta'ala ሲናገር ስለ አንድ ሰው ሲናገር ስለሱ ብቻ አይደለም ከዛ ምን አለ ከላ አለ ኖ ኢነሁ በርግጥም እሱ ካነ ነበረ ለአያቲና ለኛ አንቀጽ ለቁርአን ለኛ ተአምር አኒድ ነበር አኒድ ማለት ነገሩን ከተረዳ በኋላ ዛ ነገር ላይ ድርቅ የሚል አልመለስም የሚል ማለት ነው አኒድ ማለት ድርቅ ከዛ ምን አለ አላህ Subhanahu Wa Ta'ala ይላችሁ አኒዳ سأرهقه صعودا ይሄ አያ ከወረደ በኋላ ልብ ብላችሁ ያዙ سأرهقه አላህ Subhanahu Wa Ta'ala ሌላ ቦታ ላይ ምን ብሏል መሰላችሁ ሱረቱል እንትን ላይ ይሄ ጥቃርሻ ሲለብሱ የለም ይሄ ሱረቱል ቆይ መዝገቤ ላይ ስለጻፍኩት አንዴ ላምጣ እሺ الله سبحانه وتعالى من قال ترهقها قترها أولئك هم الكفرة الفجرة سورة التكوير ترهقها قترها إيه تكرشا سيلبس مالنو بانكرابت سيوم مالنو يقيامة قن مالنو الله سبحانه وتعالى من قال سأرهقه على بسوال له يالا رب العزة جل جلاله صعود مال دمو ምንድነው እማ ትችሉት የሚወጣ ሎድ የለም አሸክመዋለሁ ካለ በኋላ ይሄ ጋራ መውጣት የማይቻል ጋራ የለም ልክ እንደዛ አደርገዋለሁ አለ ሰኡርሂቁሁ ሷዑዳ አሸክመዋለሁ ከባድን ሎድን አሸክመዋለሁ ማሸከምን መውጣት የማይችለውን ሎድ ይሄ አያ ከወረደ በኋላ ንብረቱም እየጠፋ መጣ እየመነመነ በችግር ማቆ ነው የሞተው በችግር ወሊድ ኢብኑ ሙጊራ ከዛ ምን አለ አላህ Subhanahu Wa Ta'ala ያደረገውን ነገር ሲናገር ይው ልብ ብላችሁ ያዙ ብዙ ሰዎች አሉ ቁርአን ላይ ኢፍቲራእ ለማድረግ ቁርአኑን በሚያነቡበት ጊዜ ተች ያረጋቸዋል ይረዱታል ተረድተው ግን ስኪፕ ያረጉታል እነሱ የሚፈልጉት ምንድነው ለራሳቸው የሚመቻቸውን ለመምረጥ በሚገቡበት ጊዜ አላህ Subhanahu Wa Ta'ala ያናግራቸዋል በስነ ስርዓት ብዙ ሰዎች እስልምናን የተቀበሉ ሰዎች ኢፍቲራእ የሚያረጉ ሰዎች አንዴ ኢግኖር አድርጌ ነበር ሁለቴ ኢግኖር አድርጌ ነበር ሶስተኛ ላይ ግን አልቻልኩም ይያሉ ይናገራሉ አላህ Subhanahu Wa Ta'ala ምን አለ ኢነሁ በርግጥም እሱ ፈከረ ወቀደረ አለ ልክ ተሰብስበው ስምናውጣለት አሉ ለረሱል አለይሂ ሰላቱ ሰላም ስምናውጣለት ምንድነው ይሄ የሚለውን ነገር የሌለን ስምንስጥ ነው ከተባባሉ በኋላ ሁሉም ያሉትን ከሰማ በኋላ ቁርአኑን ሰማ ሱረቱል ጋሺያ መሰለኝ ሲቀራለት አቁሙ አላቸው ረሱል አለይሂ ሰላቱ ሰላም ከዛ ቁረይሾችን ምን አላቸው ይሄ የሚናገረው ንግግር ከባድ ንግግር ነው ይሄንን ይዞ
ሁሉም ከዚህ በታች ያለ ነገር ክራሽ የሚያደርግ ነው። ይሄ ደግሞ ከፍ የሚል እንጂ ዝቅ የሚል አይደለም። ከሱ በታች ያለ ነገር በሙሉ ክራሽ የሚያደርግ ነው ብሎ ተናገረ። ቆሞ ማለት ነው እንዴ። ከዛ ተከተለውና አይ ቲንክ አቡ ለሀብ መሰለኝ ተከተለውና አቡ ጀሃል ይሁን አቡ ለሀብ ይሄንን ንግግርህን ህዝቡ ከሰማ ይጠላሃል አለው። ቆይ ላስብበት ብሎ ቤቱ ሄደ። ካሰበ በኋላ ተመልሶ መጣ። ከዛ አሰብኩበት አለ። አላሁ ረቡል ዒዛ ያሰበውን ያስተነተነውን ሲነግረን ኢነሁ በእርግጥም እሱ ፈከረ አስተነተነ አለ። ፈከረ ለምን ይሄንን ካለ ለሱ ለቢዝነሱ ለሱ ለፖለቲካ አይሆነውም። የረሱል አለይሂ ሰላቱ ወሰላም ንግግር ትክክል ካለ ስለዚህ እሱ የሚከበርበትን የሱ ኃይነቱ የማይነካበትን ነው መናገር የሚፈልገው። ኢነሁ በእርግጥም እሱ ፈከረ አስተነተነ ወቀደር ወሰነ። ይሄ እንደዚህ ነው፣ ይሄ እንደዚህ ነው፣ ይሄ እንደዚህ ነው ማድረገው ብሎ ወሰነ። አላህ ሱብሓነሁ ወተዓላ ኢና ኩለ ሸይን ኸለቅናሁ ቢቀደር አላለም? ቀድረናል ሁሉ ነገር። ኢነሁ ፈከረ ወቀደር ፈቁቲለ ከይፈ ቀደር አለ አላህ ሱብሓነሁ ወተዓላ። በሱ ላይ አላሁ ረቡል ዒዛ ቃተለሁሙላህ አላለም? አላህ ሱብሓነሁ ወተዓላ ያጥፋቸው። እነዚህ ሰዎች ይጠፋሉ። ይጥፋ አላህ ያጥፋው ሱብሓነሁ ወተዓላ። ከይፈ ቀደር እንዴት አድርጎ ምን አይነትን ውሳኔ ወሰነ። ثم قتل ከይፈ ቀደር ከዛም ደግሞ አላህ ያጥፋው ሱብሓነሁ ወተዓላ። ከይፈ እንዴት አድርጎ ቀደር ወሰነ። ثم قتل ከይፈ ቀደር ከዛ ምን አለ አላህ ሱብሓነሁ ወተዓላ ثم نظر ልክ የሱን እይታ ሲያስቀምጥልን ዝም ብሎ አየ። ثم نظر ከዛ አየ። ካየስ በኋላ ثم عبس وبصر ከዛ እንዲህ አለ። ሰዎቹ ተሰብስበው እኮ ካሁን ምን ሊል ነው? እስቲ ወሊድ ብኑ ሙጊራ ምን ሊል ነው? ስለ ቁርአን ምን ሊናገር ነው? ስለ ነብዩ አለይሂ ሰላቱ ሰላም ምን ሊናገር ነው ብለው ጓግተው የቁረይሽ ሰዎች ይጠብቁታል። ثم نظر ተመለከተ። ثم عبس وبصر ثم عبس ይሄ عبس وبصر ከዛ ደግሞ ደስ ያለ ከዛ ثم أدبر واستكبر على الله سبحانه وتعالى ثم أدبر ከዛ ዞረ። ካየ በኋላ አዳመጠ። ልክ ሲያዳመጣቸው ተች ያደርገዋል አይደለም ቃሉ። ሰው የሱን ሪአክሽን ለምን እሱ የሚወስነው ነገር ትክክል ነው ነው የሚባለው። ወሊድ ብኑ ሙጊራ የሚናገረው ንግግር ትክክል ነው። ሂዝ ስማርት ሂዝ ጂኒየስ ሂዝ በቃ እንደዛ አድርገው ነው የሚያስቡት። ስለዚህ ምን ስም እንስጥ? ስም እንዲሰጥ እኮ ነው። ስለዚህ ከሱ የሚወጣውን ንግግር ቁረይሾች ተሰብስበው እየጠበቁ ነው ያሉት። ثم عبس وبصر ثم أدبر ከዛ ደግሞ ጀርባውን ሰጠ። ثم أدبر واستكبر ኤረጋንት ሆነ። አልቀበልም የሚለው ውስጥ ማለት ነው። ኤረጋንት ማለት ምንድነው? ቲቢት የተሞላበት ማለት ነው። ثم أدبر واستكبر አላሁ ረቡል ዒዛ ስለሱ እየተናገረ ነው። ከዛ ምን አለ? ልክ ፊቱን ካዞረ በኋላ ምን አለ? ثم أدبر واستكبر وقال فقال አለ ምን ሊል ነው ጓግተው እየጠበቁት ነው ያሉት። فقال إن هذا ይሄ ሌላ ነገር አይደለም إلا سحر يؤثر ሲሕር ነው። ምን አይነት ሲሕር? አተር ታውቃላችሁ አይደለም? ይሄ ኮቴ አተር ይባላል። አሁን ኮቴ የሆነ ሰው ሄዶ ኮቴውን ስታዩ አተር ይባላል። በበፊት ኤንሸንት ጊዜ የነበሩ ሰዎች ሲያደርጉት የነበረው አይነት ከነሱ የተያዘ ምንድነው? ሲሕር ነው፣ ድግምት ነው አለ ረሱል አለይሂ ሰላቱ ሰላም። ቁርአን ነው የሚቀሩት። ቁርአን ሲቀራ ለሰው ልጅ በንጹህ ልቡ ካዳመጠ ቁርአንንና ከተረዳ ተች ያደርገዋል። ምክንያቱም ሩሁን የፈጠረ ጌታ ስለሆነ ያወረደው የሱ ንግግር ስለሆነ፣ ያቺ ሩህ ደግሞ የተፈጠረች ሩህ የጌታዋን ቃል ታውቃለች። አለስቱ ቢረቢኩም ብሏል አላህ ሱብሓነሁ ወተዓላ። እኔ ጌታችሁ አይደለሁም ምን ብሎ ጠይቋል። ከአደም አለይሂ ሰላም ከወጣን በኋላ ማለት ነው። አለስቱ ቢረቢኩም ብሎ ልብ ብላችሁ ያዙ እህቶች ወንድሞች። እሺ ከዛ ምን አለ አላህ ሱብሓነሁ ወተዓላ? ልብ ብላችሁ ያዙ። ይኸው ኢን ሃዛ ይሄ ሌላ አይደለም አለ ኢላ ቢሆን እንጂ ሲሕር ነው አለ። ፈቃለ አለ ለሁሉም በተሰበሰቡበት ኢን ሃዛ ይሄ ሌላ ነገር አይደለም አለ ኢላ ሲሕሩን ይؤثር ሲሕር ነው አለ። ይሄ ከኤሸንት የመጣ ከዱሮቹ የመጣ ድግምት ነው አለ። ከዛ ሲሕር ደግሞ ሲባል ይፈራሉ ሁሉም። ድግምት ሲሕር ማለት ምንድነው? የሰው ልጅ የሚያደቅ የሰው ልጅ ችግር ላይ የሚያመጣ ማለት ነው። ሲሕር የሚለው ራሱ ማዕናው ትርጉሙ ከባድ ትርጉም አለው እህቶቼ ወንድሞቼ። ሲሕር የሚለው ማዕናው ማለት ነው ዲስክራፕት የሰው ልጅ ችግር፣ የሰው ልጅ መከራ፣ የሰው ልጅ ራሱ ሲሕር የሚለው ማለት ነው። ማዕናው
አሁን ከሌ ሲህር ተደርጎበት ነው ከሌ ሲህር ተደርገበት ሲባል ትሰማላችሁ አይደል? ማዕናው ራሱ በአረበኛ ማለት ስለዚህ ሲህር ነው ብለው ደግሞ እነሱ ደንግጠው ማለት ነው። ቁርአን እንግዲህ ማንም ሰው እንዳይሰማ እኮ ነው። ዘፋኙላ እኮ አምጥተው እኮ ዘፋኝ እንዲዘፈን አድርገዋል። ቁርአን እየተቀራ ዘፋኝ እንዲዘፈን ለምን? ማንም ሰው እንዳይሰማ። የሰማው ሰው በሙሉ ጣታች ያደርጋል። አቡ ጀሃል አቡ ለሃብ አንድ ላይ ተሰብስበው ሌሊት ላይ አዳምጠዋል። ተደብቀው ቁርአንን ማለት ነው። ተደብቀው ማለት ነው። ዑመር ረዲየላሁ ተዓላ አንሁ በካዕባ ዙሪያ ላይ ማታ ላይ ሲዞር እንደዚህ እየዞሩ ይጠጡ ነበር ከእስልምና ከመቀበሉ በፊት ማለት ነው። ከዛ የዛን ቀን ሲሄድ ሲያጣ እስቲ ቆይ ሄጄ ጧፍ ላድርግ ብሎ እዛ በሄደበት ጊዜ ማለት ነው ረሱል አለይሂ ሰላቱ ሰላም እየቀሩ ነው። አዳምጧል እሱ ራሱ ማለት ነው። ይሄ ድግምት ነው። አይ ወማ ቢቀውሊ ካሂን ቀሊለን ማ ትኡሚኑን ወማ ቢቀውሚ ካሂን ቀሊለን ማ ተዘከሩን ተንዚሉ ምን ረብል ዓለሚን ሲል ደንግጬ ጥዬ ሄድኩኝ አለ። ይሄ ደጋሚ ነው። ይሄ ምንድነው እያለ በቀልቡ ሲያስብ በቀልቡ የሚያስበውን እሳቸው ሪሳይት ያደርጋሉ። የኛ ነብይ አለይሂ ሰላቱ ሰላም ደንግጬ ጥዬ ሄድኩኝ አለ። እሺ ከዛ እዚህ ጋር ምን አለ አላህ ሱብሓነሁ ወተዓላ ምን አለ ይሄ ሰው ከተናገረ በኋላ ሲሕሩ ይእተር ካለ በኋላ ከዛ ይፈራሉ አይደል? ይደነግጡ። ኢን ሃዳ ሌላ አይደለም ይሄ በእርግጥም ይሄ ሌላ ነገር አይደለም ኢላ ቀውሉል በሸር የሰው ልጅ ንግግር ነው አለ። የሰማይ የምድር ባለቤት አላሁ ጀለ ጀላሉሁ ሱብሓነሁ ወተዓላ ያወረደውን ከባድ መሆኑን ከተናገረ በኋላ ራሱ ይሄው ሰው ይሄንን ነገር የያዘ የበላይ እንጂ ቢሆነው የበታች አይሆንም ብሎ ከሱ በታች ያሉትን በሙሉ ድምጥማጥ የሚያጠፋ ነው። ይሄ ንግግር ከባድ ንግግር ነው። ሶርሱ ከባድ ነው። ይሄንን የያዘ ፍሬው እየበዛ ነው የሚመጣው። እንዲህ ብሎ ነው በግጥም የተናገረው እሱ ሲናገር ማለት ነው። ፍሬው እያበዛ ነው የሚሄደው። ሩቱ ደግሞ ተክሉ ደግሞ ከስር የተቀበረ ነው የሚወጣ አይደለም። ስለ ቁርአን ከመሰከረ በኋላ ከዛ ምን ሆነ? ኢን ሃዛ ኢላ ሲሕሩ ይእሰር ኢን ሃዛ ኢላ ቀውሉል በሸር አለ። የሰው ልጅ ንግግር ነው አለ አላህዬ ሱብሓነሁ ወተዓላ ምን አለ? ይኸውላችሁ ኢላ ቀውል ሰኡስሊሂ ሰቀር አለ አላህ ሱብሓነሁ ወተዓላ። አላህ ይጠብቃል። ረቡል ዒዛ ጀለ ጀላሉሁ አስገባዋለሁኝ አለ። ሰኡስሊሂ ሰላህ ማለት ምን እንደሆነ ታውቃላችሁ? አሁን ሰላ ሲባል ማለት የሰው ልጅ ሰላት ላይ ሲቆም ሀምብል ይሆናል አይደለም? ሰላህ የሰው ልጅ ይሄንን አሁን አስገባዋለሁ ያለ ቦታ አላሁ ረቡል ዒዛ ሱብሓነሁ ወተዓላ ንግግሩ ይኸውላችሁ ከባድ ነው። ሰኡስሊሂ አስገባዋለሁ በሚገባበት ጊዜ እዛ ሰቀር ውስጥ ሰላህ አሁን ይሄ እሳት ውስጥ ሲገባ ብረት ሜልት ይሆናል አይደለም? እንደዚህ መተጣጣፍ ምን ይላል አይደለም? ይሄን ጠማማን ደግሞ የሚያስተካክለው ምንድነው? እንዲስተካከል ማለት ነው። ሰኡስሊሂ ሰቀር የሚባል ጀሃነም አላህ ይጠብቀን ሱብሓነሁ ወተዓላ። ዛሬ ላይ ልክ ስለ አላህ ሱብሓነሁ ወተዓላ ቀጣታን እንዲህ ተናግሯል ስትሉ ማለት ነው በጣም የሚናደዱ ሰዎች አሉ። በጣም የሚገርመኝ ነገር ማለት ነው እስቲ ህግ ያስቀመጠልህን መብራት ስታልፍ ትራፊክ ያስቀመጠው መብራት ስታልፍ ቅጣት ሲያመጣልህ እንዴት ብለህ ሄደህ ተናገር ተናደድ። እስቲ ካሜራ እዚህ የተቀመጥንበት ስራ የምትሰሩበት ክፍል አለ አይደለም? ክፍላችሁ ውስጥ ካሜራ አለ። ለምንድን ነው ያንን ካሜራ ያስቀመጠው ባለቤቱ? ስህተት ከሰራህ ሊቀጣህ ነው አይደለም? ስህተት ከሰራህ ሊያባረርህ ተርሚኔት ሊያደርግ ነው። የሰማይ የምድር ባለቤት ደግሞ ህግ አለ ያስቀመጠው። የምንኖረው እሱ ምድር ላይ ነው። ለሁል ሐምድ ወሽኩር። እሱ የሰጠንን አየር ነው እየተነፈስን ያለ ነው። እሱ በሰጠን ብርሃን ነው ቀናችንን የምንሰራው። እሱ በሰጠን ሌሊት ነው የምንተኛው የምናርፈው። አካላችንን የሚያንቀሳቅሰው እሱ ነው ጀለ ጀላሉሁ ሱብሓነሁ ወተዓላ። የሱ ህግ ደግሞ የተቀመጣለ እሱ የተናገረው። እስቲ አሁን መንግስት ያወጣውን ንግግር ውጣና በፊት ለፊቱ በመንግስቱ ፊት ይሄ የተናገርከው ምናምን ምናምን ብለህ ከባድ ንግግር ተናገር። እስቲ የትም ሀገር ላይ ሁኑ፣ የትም ሀገር ላይ ሁኑ አላሁ ጀለ ጀላሉሁ ሱብሓነሁ ወተዓላ የሱን ንግግር ነው ድግምት ነው ያለው ይሄ ሰው ካለ በኋላ ደግሞ ምንድነው ያለው? ከዛ በኋላ ይሄንን ድግምት ካለ በኋላ በዛም አላቆም የሰው ልጅ ንግግር ነው አለ። ሰኡስሊሂ ሰቀር አለ። እሱን የሚያስተካክለው ቦታ አለ ሰቀር አለ። ሲገባ መልድ ያደርገዋል። አሁን ድርቅ አድርጎት የለ አኒድ ሆኖ የለ እዛ ያስተካክለዋል አለ። አላህ ይጠብቀን ሱብሓነሁ ወተዓላ እኔንም እናንተ ነው። ይሄ ነው ሰላህ ማለት ሰኡስሊሂ ሰቀር። ከዛ ምን አለ አላህዬ ሱብሓነሁ ወተዓላ ወማ አድራከ ማ ሰቀር አለ። ምን አሳወቀህ ሰቀር ማለት ምን ማለት እንደሆነ ምን አሳወቀህ አለ ሱብሓነሁ ወተዓላ። ሰቀር ስለሚለው ጀሃነም ቅጣት ማሰለከኩም ፊ ሰቀር ምንድን ያስገባችሁ ሰቀር ጀሃነም ውስጥ? ቃሉ ለም ነኩ ሚነል ሙሰሊን አልነበርንም ከሰጋጆች፣ ወለም ነኩ ኑጥዕሚል ምስኪን። ሰቀር የገቡ ጀሃነም ውስጥ ሌላ ቦታ ላይ አላህ ሱብሓነሁ ወተዓላ ሲናገር ምን አስገባችሁ? ቁርአን የተቀመጠው ይላችሁ እህቶች ከረን እንድናስቀምጠው አይደለም።
እኔና እናንተ ላኢላሃ ኢላላህ ብለናል። ላኢላሃ ኢላላህ ብለን አላህ ሱብሓነሁ ወተዓላ የከለከለውን ነገር መራቅ አለብን። የፈለገውን ሰርቶ የሰው ልጅ የፈለገውን ድንበር አልፎ ያማ ከሆነ ሌሎቹ እንደሚሉት ሊሆን ነው ማለት ነው። በቃ በዚህ ድነናል። ስለዚህ ሂዝ ላቭ እንደሚሉት ማለት ነው። ላ ሙስሊሞች ነን። ላኢላሃ ኢላላህን ይዘናል። ላኢላሃ ኢላላህ ያድነናል። ነዓም እስከዘል ዓለም ያድነናል። የመጨረሻ ከላሙ ላኢላሃ ኢላላህ ያለ ደግሞ ደኸለል ጀና ነው። ላኢላሃ ኢላላህ ብለናል። ላኢላሃ ኢላላህ ብለን የመሰከርንለትን ጌታችንን ልናመልከው ይገባል። ራቁ ካለን ነገር መራቅ፣ ያዘዘንን ነገር መስራት። ያለበለዚያስ ወንጀል ሰራ አልቶበተም፣ በዛው ሞት አይደለም የወንጀሉን ያህል ተቀጥቶ መጨረሻ ላይ ጀነት ይገባል። ይሄ ነው ላኢላሃ ኢላላህ። ቀልቡ ላይ ሚስቃለ ዘራ እንኳን ያለበት ሰው እዛው ዘላለም አይኖርም፣ ጀሃነም ውስጥ ነው። አላህ ይጠብቀን ሱብሓነሁ ወተዓላ በረሕመቱ በእዝነቱ በቸርነቱ። ለሰከንድም አላህ ሱብሓነሁ ወተዓላ ከእንደዛ አይነት ነገር ይጠብቀን ከጀሃነም ቅጣት። ለምን ትንሽ ጊዜ ነው ጀሃነም ውስጥ የምንቆዩ፣ ከዛ እንወጣለን ይላሉ ከሃዲያኖች ይላል። ቁርአን ላይ ነው አላህ የሚናገረው ሱብሓነሁ ወተዓላ። ወማ አድራከ ማ ሰቀር፣ ምን አሳወቀ ሰቀር ማለት ምን እንደሆነ። እነዛ ሰዎች ምን አስገባችሁ ሰቀር ጀሃነም ውስጥ ተብለው ሲጠየቁ ምንድነው ብለው የሚመልሱት? እህቶቼ ወንድሞቼ፣ ማሰለከኩም ፊ ሰቀር ቃሉ ይላሉ ለም ነኩ ሚነል ሙሰሊን፣ ከሰጋጆች አልነበርንም። ወለም ነኩ ኑጥዒሙል ምስኪን፣ ምስኪኖችን ከሚያበሉት አልነበርንም። ወኩና ነኹዱ መዐል ኻኢዲን ወኩና ኑከዚቡ ቢየውሚዲን። ይውላችሁ አላህ ይጠብቅ ሱብሓነሁ ወተዓላ። ሶላት ማሰግዱ እህቶች ወንድሞች ጀምሩ የምትችሉትን ያህል ለሶላታችሁ። ማታ ስትተኙ አምስቱንም አውቃት ሶላት መስገዳችሁን አረጋግጡ። አላህዬ በረሕመት በእዝነት የኔ ጌታ ሶላትን ቀጥ አድርጌ መስገድ አድርገኝ የኔ ጌታ ሐላዋውን ስጠኝ ብላችሁ ዱዓ አድርጉ። ለኔም ለእናንተም ሐላዋውን ይስጣል። ከዛ ወማ አድራከ ማ ሰቀር፣ ከዛ ምን አለ አላህ ሱብሓነሁ ወተዓላ ላ ቱብቂ ወላ ተዘር። ፓወርፉል ንግግር ነው። ላ ቱብቂ፣ እዛ ቦታ ላይ የሚቆይ ነገር የለም። ልብ ብላችሁ ያዙ። እስኪን አለ አጥንት አለ ምን አለ። የጀሃነምን ሲናገር ነው አላህ ሱብሓነሁ ወተዓላ። አላህ ይጠብቀን ሱብሓነሁ ወተዓላ። እኔንም እናንተንም ጀሃነምን አስቀምጧል እንናገራለን፣ ጀነትን አስቀምጦልናል እንናገራለን። ጀሃነምን ስንሰማ ራሳችንን ከጀሃነም እንድንጠብቅ ነው አዛኝ የሆነው ጌታ የላከልን። የቂያማ ቀን እኮ አይ እንዲህ ነበር እንዲህ በሰራችሁ ኑ እዚህ ትገባላችሁ ቢባል መች ተነግሮኝ ይላል የሰው ልጅ። አላሁ ረቡል ዒዛ ባሮቹን ስለሚወድ ነው ቀድሞ ያስጠነቀቀው ሱብሓነሁ ወተዓላ። ያ ቀን ስለሚሆነው ዛሬ እየነገረን ነው። ላቱብቂ፣ አንድም የሚቀር ነገር የለም። ወላ ተዘር፣ ከእንደገና ደግሞ በዛው የሚቀር ነገር የለም። ሁለቱም ማዕና አንድ ነው አሉ ሙፈሲሮቹ። ግን ልብ ብላችሁ ስታዩ ስኪን ሌላ ቦታ ላይ አላህ ሱብሓነሁ ወተዓላ ምንድን ያለው? ቆዳ አለ አጥንት አለ አይደል? ያ ሜልት በሚሆንበት ጊዜ ሪኒው ያደርጋል። ላ ተድዑ ልየውመ ሱቡረን ዋሒደን ወድዑ ሱቡረን ከሲራ። ዛሬ አንድ ሞት እንዳትመኙ። ላቱብቂ፣ ይሄ ያለው ነገር እንዳለው አይሆንም። ያ በሚሆንበት ጊዜ ወላ ተዘር፣ ከእንደገና ደግሞ ድጋሚ ሪኒው ያደርጋል። የለም ብለህ ያለው ወዲያ ተዘር፣ ሪኒው እንደዛ እያደረገ ነው የሚቀጣው። አላህ ይጠብቀን ሱብሓነሁ ወተዓላ። ለዋሐቱን ሊልበሸር አለ አላህዬ ሱብሓነሁ ወተዓላ። አላህ ይጠብቀን በረሕመቱ በእዝነቱ። ለዋሐቱን ለውሕ ማለት ይኸውላችሁ አሁን እንትን አለ አይደለም፣ ይሄ ምግብ ስትበሉ አለ አይደለም፣ አላሁ ረቡል ዒዛ ስለ ቅጣቱ እየተናገረ ነው። ቢዝሊንግ ያደርጋል። ከዛ ላይ ደግሞ ውሃ ይተፋል አይደል? አሁን ስጋ ስትጠብሱ ምን ስትሉ የሰው ልጅ አላሁ ረቡል ዒዛ ላይ ድንበር ያለፈ፣ ዲነል እስላም ላይ ድንበር ያለፈ፣ የሰዎች ላይ ድንበር ያለፉ። እስቲ ዛሬ ላይ ቆም ብላችሁ እዩ። ፍልስጤም ላይ እየሆነ ያለውን እህቶቼ ወንድሞቼ፣ አይናችን እያየ ህፃናቶች ተቆራርጠው አይተናል ፍልስጤም ላይ። እስቲ የነዚህን ህመም ምንድን ነው የሚክሰው? እስቲ ምንድን ነው የሚክሰው? እስቲ እናንተ አላህ ይጠብቀን፣ ልጆቻችንም ይጠብቅ። እነሱ ላይ የደረሰው ኦኬ፣ አባቶቻቸውን ተቆራርጦ ሰብስበው አጥንት ሲቀብሩ አይታችኋል። ህፃናት ልጇቸውን ይዘው እንደዚህ ተቆራርጦ ስመው ረሱልን አለይሂ ሰላቱ ወሰላም ሰላም በልኝ እያሉ ሲቀብሩ አይታችኋል። የነዚህን ህመም ምንድነው እስቲ የሚመልስላቸው? እስቲ ምን አሉ? በጣም ዲክታተሮች፣ ድንበር ኃላፊዎች። ስለነዛ ሲናገር ነው አላህ ሱብሓነሁ ወተዓላ። ስለነዛ አይነት ሰዎች ሲናገር ነው። ምንም ነገር ቢደረግ ይኸውላችሁ፣ አንዳንዴ በጣም ፔንፉል የሆነን ነገር ሰው ላይ ያደረሱ ሰዎች አላህ ሱብሓነሁ ወተዓላ ለኔ ተውልኝ ነው የሚለው። እኔ ነኝ እሱ እንዲህ ልማረገው ነው የሚለው እንጂ ረሕመቱ ሰፊ ነው። የኛ ጌታ ወዱድ የሆነ ጌታ ነው። ቁጣዬን ሰበቀት ረሕመቲን ያለው እዝነቴ ቀደመች አለ።
አላሁ ረቡል ዒዛ አዛኝ ባይሆን በሰጠው አይን ስንት ወንጀል ሲሰራ፣ በሰጠው እጅ ስንት ወንጀል ሲሰራ፣ በሰጠው እግር ስንት ወንጀል ቦታ ላይ ሲገባ፣ በሰጠው አካል ስንት ቆሻሻ ነገር ከሰው ተደብቆ ሲያረግ እዛው ጋር ድርቅ ያረገው ነበር። ግን አርሐሙ ራሒሚን ነው የኛ ጌታ ሱብሓነሁ ወተዓላ። በጣም ደግሞ በሱ ላይ ዲክታተር ሊሆን የሚፈልጉት ሰዎች ለማየት ያብቃችሁ። ዝም ብላችሁ ተመልከቱ። አላሁ ረቡል ዒዛ ለኔ ተው ነው ያለው። እኔ ነኝ ዲል ማረገው ከእንደዚህ አይነት ሰዎች ጋር ነው ያለው አላህ ሱብሓነሁ ወተዓላ። ከኛ የሚጠበቀው ዱዓ ማረግ፣ እርስ በእርስ መተዋወስ ነው። እነዚህ አሁን እህቶቻችን ወንድሞቻችን ላይ የደረሰውን በደል የደረሰውን ነገር ይሄው ስንት ዓመት እያየን ያለነው እንዳለቀሰን ዱዓ እንዳደረግን አይደለም። እስቲ ምንድነው የነሱን ህመም የሚመልስላቸው? እንደዛ አይነት ሰዎች አሉ። ምን አለ? ለዋሐቱ ሊልበሸር አለ። ለቆዳ ነው ያለው አላህ ሱብሓነሁ ወተዓላ። ለአካል በሸር ማለት አካል ነው። ብሊዚንግ ያረጋል አካሉ እዛ ሰቀር ውስጥ ሲገባ ብሊዚንግ ያረጋል። ከእንደገና ደግሞ ከለሩ ይቀየራል። ይሄ አሁን ከለር ሲቀየር የለም ከለር መቀየሪያው ነው አላህ ሱብሓነሁ ወተዓላ የሚናገረው። ለዋሐቱ ሊልበሸር عليها 19 عليها በሷ ላይ አለ 19 አለ 19 አለ። ምንም ነገር አልተናገርም። 19 ብሎ አቆመ አላህ ሱብሓነሁ ወተዓላ። عليها በሷ ላይ አለ 19 አለ። ምን እንደሆነ 19 ከስር ቀጥሎ ያለው አያ ላይ ይናገራል። እህቶች ወንድሞቼ፣ እዚህ ውስጥ ያላችሁ በሙሉ ጌታችን እዝነተ ሰፊ ነው። የምትኖሩበት የትም አገር ላይ ሆኖ ያላችሁበት ማንኛውም ሲቹዌሽን ላይ ሆኖ ዛሬ ላይ ሁላችንም እናውቃለን። ያላችሁበት አገር ህግ ከተላለፋችሁ እስር ቤት ዘላለም ሁላ የሚገቡ ሰዎች አሉ። እድሜ ልክ ይፍታህ ማለት ነው። ስንት ድንበር ያለፉ ሰዎች የማይገኙ አሉ። እህቶቼ ወንድሞቼ፣ አላህዬ ሱብሓነሁ ወተዓላ ያስቀመጠው የቀጠሮ ቀን ሩቅ አይደለም። ዛሬ ላይ ይሄ ሶሻል ሚዲያ ላይ ያያችሁን ያላችሁት የሰው ልጅ አላህ ሱብሓነሁ ወተዓላ የጠላውን መስራት ድንቅ ያስብላል፣ ፌመስ ያስብላል፣ ጀግና ያስብላል፣ ምርጥ ያስብላል። አላህ ይጠብቀን ሱብሓነሁ ወተዓላ። ይሄንን ጊዜ ረሱል አለይሂ ሰላቱ ወሰላም አስጠንቅቀዋል። ብልብና መናገር፣ ቆሻሻን ንግግር መናገር፣ ቆሻሻን ስድብ መሰዳደብ እያያችሁት ነው ያላችሁት። አላህዬ ሱብሓነሁ ወተዓላ እኔንም ሙስሊሙንም ኡማ ልጆቼንም ቤተሰቤንም ጠብቅልኝ ያላችሁ ሁላችሁም እዚህ ውስጥ ያላችሁ የኔን ንግግሬን የምትሰሙኝ እህቶቼ ወንድሞቼ፣ ሱጁዳችሁ ላይ ዱዓ ስታረጉ አርጉ። የኛ ነብይ አለይሂ ሰላቱ ወሰላም ለኔና ለእናንተ አርገዋል። ሱና ነው። ለሙስሊም ኡማ በሙሉ ዱዓ ማረግ ሱና ነው። ሌሎቹንም አላህ ሱብሓነሁ ወተዓላ ይምራቸው። ወላሂ ከአመት አመት ነገሮች እየባሰ እንደሆነ በአይናችሁ እያያችሁ ነው ያላችሁት። አትክዱም። ይሄንን ወደ አኺረት ዘማን ላይ ረሱል አለይሂ ሰላቱ ወሰላም ስለሚሆነው ነገር በሙሉ አብዛኛው እየሆነ እያየን ነው። ትልልቆቹ ናቸው የቀሩት። ትንንሹ ራሱን የሰው ልጅ ኮንትሮል ማድረግ የማይችልበት ደረጃ እየደረሰ ነው ያለው። ዲፕሬሽን ከምን ጊዜውም በላይ እየሰፋ ነው ያለው። ኦኬ፣ ጋጠወጥነት፣ ይሄ በቃ መጥፎ ነገሮች በሙሉ ዛሬ ላይ ሀይ እየተደረጉ ነው ያሉት። እርቃም መሆን ሸሪዓችን ቁርአን ላይ አላህ ሱብሓነሁ ወተዓላ ይውላችሁ አደም አለይሂ ሰላም እና ሐዋ የመጀመሪያ ዛፉን ያንን ፍሬ ሲነኩ ልብሳቸው ነው ከላያቸው ላይ ወለቀው። ዛሬ ላይ እርቃን መሆን በፋሽን ደረጃ የተቀመጠበት ጊዜ ነው ያለው። እርቃን መሆን። ልጆቻችሁን ሰትሩ እህቶቼ ወንድሞቼ። አላሁ ረቡል ዒዛ በዚህ ጊዜ ላይ ትልቁ ነገር ማለት አላህ ሱብሓነሁ ወተዓላ ሐራም ያደረገውን መራቅ፣ የታዘዝነውን መስራት። ያ ሙቀሊበል ቁሉብ ሰቢት ቀልቢ ዐላ ዲኒክ ነበር የሚሉት የኛ ነብይ አለይሂ ሰላቱ ወሰላም። አብዝተው ከሚያደርጉት ዱዓ መሃል ያ ሙቀሊበል ቁሉብ ሰቢት ቀልቢ ዐላ ዲኒክ። ቀልብ ማለት ምንድነው? ይቀለብ። ሙቀሊበል ቁሉብ ነው ያሉት የኛ ነብይ አለይሂ ሰላቱ ወሰላም። ቀልብን የምትቀለባበት የሆንክ ጌታ። ቀልብ ራሱ ስሙ ምንድነው? የተቀለብ። ቀልብ ዛሬ ላይ ራሳችሁን በጣም የሆነ ቦታ ላይ ታገኙታላችሁ፣ ነገ የሆነ ቦታ ላይ ታገኙታላችሁ። አላህ ሱብሓነሁ ወተዓላ ቀልባችንን እሱ ዲን ላይ ቀጥ ያርግልን በረህመቱ በእዝነቱ በቸርነቱ። ሞዴሬተሮች ስለሌለ ነው። ቆይ ሞዴሬተሮች መቀየር አለብኝ። አብሽሩ አፉ በሉኝ እሺ። ቁርአን እያዳመጣችሁ የማይሆን ነገር ስታዩ ለኔ ምልክት ከሰጣችሁ ይሄ ታረጋለሁ። ያው ያለንበት ቦታው ነው እንደ ቦታው ስለሆነ እዚህ ቦታ ላይ ሆኖ ደግሞ ዳዕዋ ማድረግ ቀላል ነገር እንዳይመስላችሁ። አላህዬ ሱብሓነሁ ወተዓላ ይውደድልን በረህመቱ በእዝነቱ። ብዙ አይነት ፈሳድ እየተላለፈበት ያለበት ቦታ ላይ ነው ያለነው። አላህ ሱብሓነሁ ወተዓላ በመሰተሪያው ስትርክ አረጋችሁ ያርገን። በሰዎች ወንጀል እንዳትስቁ፣ በሰዎች ወንጀል እንዳታላግጡ። አታቁትም። አላህዬ እዚህ ላይ ያረከኝ ምስጋና ይገባህ፣ እዚሁ ላይ ሰባቱን ስጠኝ፣ ጨምርልኝ፣ ኢማኑን ጨምርልኝ።